ተስፋ በመቁረጥ ጊዜ የሚጸለይ ጸሎት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተወዳጁ አምላኬ ሆይ እጅግ በሚያስደነግጥ ተስፋ መቁረጥ ውስጥ ገብቻለሁ። ከችግሬም ግዙፍነትና ውስብስብነት የተነሳ አሁንም ባለኝ ሥጋዊ አቅም መፍትሄ ልሰጠው አልቻልኩም። ሌላው ቀርቶ የጉዳዩን መነሻነት እንኳን ማወቅ አቅቶኝ እንከራተታለሁ። የኔ ጌታ በእንዴት አይነት ጽኑ ማዕበል ውስጥ ነፍሴ እንደተጨነቀች ተመልከት። መፈጠሬን ጠላው፣ የተወለድኩበትን ቀን ረገምኩ። ለምን በእኔ ብቻ መከራው ጸና? የችግርና የአስቸጋሪ ሁኔታዎች መሞከሪያ ሆንኩ። ጌታ ሆይ ያዩኝ ሁሉ ከነፍሴ ጭንቀት ከሥጋዬም ጉዳት የተነሳ ስለምን እግዚአብሔር ቀጣው? ቅጣቱስ ከኃጢአቱ የተነሳ ነው? በየዕለቱ የመከራ ቀናትን የሚያሳልፈው በደሉ ስለበዛ አይደለምን አሉኝ። ጌታ ሆይ አንተ ተስፋ ላጡት ተስፋ፣ ላዘኑትም አጽናኝ፣ ለተቸገሩትም መፍትሔ፣ ለደካሞችም ብርታት መሆንን አውቄ ወደ አንተ መጥቻለሁና ልጄ ብለህ በእቅፍህ ተቀበለኝ። ያን ጊዜ መጽናናቴ ይበዛል። ከእኔ ከባሪያ በባሰ ችግር ተይዘው ፈውስና ድህነት አጥተው በመጠመቂያው ዳር ተጥለው የነበሩትን አልጋ አሸክመ አበርትተ እንዳቆምካቸው ታሪካቸውንም ለውጠህ በአደባባይ እንዳከበርካቸው ሳስብ ተጽናናሁ። ሕዝብ ሁሉ ከበሽታዋ ጽናት የተነሳ ተጠይፈዋት ወዳጅና አዝማድን ርቋት የምትይዘውና የምትጨብጠውን አጥታ በተስፋ መቁረጥ ውስጥ በነበረች ጊዜ ተስፋዋን አንተን አግኝታ የልብስህን ጫፍ በነካች ጊዜ ታሪኳ እንደተለወጠ ተስፋዋም እንደቀጠለ አስቤ ተጽናናሁ። አሁንም አምላኬ ሆይ የእኔን ምስኪን ልጅህን ታሪክ እንደርሷ ለውጥ። ሩሩ ጌታ ሆይ ከኔ ጋር ሁን። ዙሪያዬን ከበው መፍትሄ በማጣት እየባዘንኩኝ ለምገኝባቸው ችግሮች መፍትሄ ስጠኝ። ተስፋ እንድቆርጥ ያደረገኝን የጥፋት ስር ከልቦኔ ነቅለህ ጣልልኝ። በነገር ሁሉ እየደነገጥኩ እየተሸበርኩና በተስፋ መቁረጥ ውስጥ እንዳልገባ አድርገኝ። በልቦናዬ ሰሌዳ አንተ ከነገሮች ሁሉ በላይ መሆንን እንድረዳ አድርገኝ። በአንተ በተወዳጅ ጌታዬ ፊት ብርቱ ደካማ፣ ጠንካራው ልፍስፍስ፣ ባለሞገሱ ጭንጋፍ፣ ጦረኛው ምርኮኛ ይሆናልና መፍትሄ የጎደላቸው ነገሮች በፊትህ አለመኖራቸውን አውቄ ለሰላሜ ንጉሥ ልቤ ሐዘኑ ዘወትር እንዲያቀርብ እምነትን ጨምርልኝ። ባሕር ከፍለህ እንዳሻገርክ የደረቀ ማኅፀን እንዳለመለምክ መካኒቱን በልጅ እንደሸለምክ ሞቱን ሕይወት እንደሰጠኸው እያሰብኩ ጥቂት የሆነውን መከራዬን ከተስፋ መቁረጤ ጋር አስወግድልኝ። የበረከት ጌታ ሆይ እርኩስ መንፈስ ነገም ነገሮቹን ሁሉ እያከበደብኝና እያወሳሰበ ወደ ቀቢጸ ተስፋ እንዳይከተኝ ገስጽልኝ። መጽናናቴ ባንተ፣ ተስፋዬም ባንተ፣ ደህንነትና ጥበቃም ባንተ፣ ፈውስም ባንተ፣ መሸለም ማጌጥም ባንተ፣ መሾም መበልጸግም ባንተ፣ ትዳር መመስረትም ባንተ፣ ፈውስም ባንተ፣ የፈቀዱትን ሁሉ ማግኘት ባንተ መሆኑን አምኜ በጥበቃ ውስጥ እንድኖር ለዘላለም ወርዳኝ። ድንግል እናቴ ማርያም ሆይ የደረሰብኝን መከራዎች አይተሽ ተስፋ ከሚያስቆርጥ መከራዎች ሁሉ ሰውሪኝ፣ ከሰላም ሁኚኝ። ጽዮን እናቴን መጠጊያ አድርጌያለሁና የሰላምና የመጽናናት ሕይወት እንድኖር ይሁን ለዘላለሙ አሜን።